ያስተካክላል ምንድነው የሚስተካከለው ለቅኛንቺ ቆይ ቢገልክስ ይግደለኛ ሞት መፈሪያ መስልሻል አንተ ውሻ ልጅ እገልሃለሁ ዳጊ እኔ እኮ ትብቅ ለቅኝ አቡ የራሳችሁ ጉዳይ እኔ ምን አገባኝ ዳጊ እንዴት ነህ እኔ ደህና ነኝ እኔም በጣም አዝኛለሁ እናቲ በዚህ መልኩ ለኛል ብዬ አስቤ አላውቅም ነበር ማን እንደዛ ያስባል ብለሽ ግን ምን አውቃለሁ ወንድሜ እንደ መቃም ውስጥ ወጥ ምንድነው ልጅ ምንድነው እሱ ችግር አለ የለም አባዬ ዳጊን ያናገርኩት ነበር አይዞህ ዳግ በተፈጠረው ነገር አዝናለሁ ግን ደግሞ ሁሉም ነገር በቅርቡ ይስተካከላል ያስተካክላል ምንድነው የሚስተካከለው ለቅኛንቺ ለቅኛ ይኸውልሽ ሰሚያለሽ የኔ ወንድሜ የሞተው በአንቺ አባት ምክንያት ነው እሺ ምን ፈልገህ ነው ቆይ ምንድነው ተጠያቂ ተረጋጋ እንጂ እንዴ ምንድነው ማን ነው የሚጠየቀው ደግሞ በይኔት እንደዚህ ታደርገዋለህ ትሰማለህ ማንን እንዳነክ በቅርቡ ይገባል እሺ ጋሼ በጣም ይቅርታ ሀዘን ስለበዛበት እኮ ነው ቶሎ ብለህ ጋሼን ይቅርታ ጠይቃቸው ይቅርታ አድርጉልኝ ስሜታዊ ሆኜ ነው ግድ የለም ለዛሬ አልፌያለሁ ግን ደግሞ አረሳውም እሺ ና በቃ ወደ ቤት እንሂድሽ አንቺ ደግሞ የት ነው የምትሄጂው ደህና አይደለም እኮ እቤት ገብቼ ላረጋጋው አድርሽውና ቶሎ ተመለሽ ከአንቺ ጋር የማወራው ነገር አለ አባዬ በቃ አታምርበት አሁን ራሱ አይደለም ሀዘን ላይ ያለው ሀና አንቺን ይሄ ጉዳይ አያሳስብሽም እሺ ብለህ ከጋሺ ጋር ጸብ ጀመረ ትሰሚኛለሽ ስለተፈጠረው ጉዳይ ማለት ነው ጋሺ እኩል ኃላፊነት ነው መስል እኩል አውቃለሁ ግን በእንደዚህ አይነት ሁኔታ የሚሆን ነገር የለም እንዴ ቆይሽ ዛሬ ለተፈጠረው ነገር ምን አይነት ማስተባበያ ልፈጥር ነው በዛ ላይ ደግሞ ምን አይነት ጨካኝ ሰው እንደሆነ ታውቃለህ አይደል ቆይ ቢገልክስ ይግደለኛ ሞት መፈሪያ መስልሻል ወንድሜ እኮ ሞቷል ሳልረዳ ቀረች እኮ አይደለም ግን በቃ መረጋጋት አለብን እናት ራሱ እኮ እንደዚህ ሆነ በያ እኮ በቃ ደስ አይለው እሺ አታስቢ ይረጋጋል እባክህ በቃ ስሜትን ተቆጣጣርሽ ለኔ አታስቢ በቃ ሂጂና አረጋጋቸው ቆይ ምን ያረክሽ ነው ምን አደረኩኝ ጋሽ ከየት ነው እየመጣሽ ያለሽው እትዬ እኮ ፈቅደውልኝ ነው የኔ ጥያቄ ከየት ነው እየመጣሽ ያለሽው ነው እዚህ ማለቴ ምንድነው እዚህ ሰው ምን ነክቶታል ቆይ እኔን ስታዩ ምንድነው የሚያርበተብታችሁ ትሰሚኛለሽ በተደጋጋሚ አይቼሻለሁ አስጠንቅቄሻለሁ እረፊ እትዬ እኮ ናቸው የፈቀዱልኝ ዳጊ ሀዘን ላይ ስላለ ለዛ ብለው ነው ትሰሚያለሽ እኔም ናቲ ላይ በተፈጠረው ነገር አዝኛለሁ ግን ያንቺን ቅርርብ አልወደውም አልፈልገውም አማርኛ መሰለኝ የምናገረው እሺ እርሶ እንዳሉ ትብቃ አይኔ አንቺ ላይ ነው አስጠንቅቄሻለሁ እንድትሰሚኝ እፈልጋለሁ እሺ ግዴላ አሳያለሁ ያንተም መሞቻ ቅርብ ነው እንኳን አንተ የምስኪን ናቲ ሞቷል በሀሳብ ተስማምቻለሁ እሺ በቃ እንገናኛለን ብሩክ አዎ እሱ ግን በቃ ሙዛቸው ብሩክ ነው ያልሽው አረ እንትን ብሩን እኮ ነው ያልኩት ይኸውልሽ በደንብ ሰምቼሻለሁ ብሩክ ነው ያልሽው እሺ ቆይ ከወንድሜ ጋር ምን እያደረግሽ ነው አይደለም ዳጊ ተረጋጋ የናቲ ሞት እኮ እኔንም ቢሆን ጎርቶኛል አንተ ሀዘን ስለበዛብህ በቃ ውስጥ የፈጠረው ጭንቀት ነው ዳጊ ተረጋጋ እኔ ነው ጭንቀት አምጥይ ሰምኛለሽ ይኸውልሽ ሀዘን ጎርቶኝ ሊሆን ይችላል በፍጹም ግን ሰው የሚያወራውን ነገር መረዳት አይከብደኝም እሺ ዳጊ እኔ እኮ ትብቅ ለኪኝ
ናቲ ነው ያልገደልኩት። እኔ ያልገደልኩትም ናቲ ነው። አትከተሉኝ። እኔ ያልገደልኩት አትከተሉኝ። ናቲ እባክህን ይቅርታ አድርግልኝ ናቲ። በደህና እንደዚህ ያለው ሰላም ነው? አዎ ሰላም ነው። ምን ነው? አይ ቀልብሽ ከኔ ጋር እንዳልሆነ በደንብ ነው የምታስታውቂው። ቆይ ችግር አለ ጥብቃ? ጋሼ ምን? ሰሞኑን በጣም እየተከታተሉኝ ነው። የት ገባሽ የት ወጣሽ እግር በእግር እየተከታተሉኝ ነው ያሉት። እንዴ እየተጠራጠረው ነገር ይኖር ይሆን እንዴ? እሱን አላውቅም። ግድ የለም የዚህን ሰውዬ መጨረሻ በቅርቡ አሳይሻለሁ። ኡፍ ፉከራ ብቻ ምን ያደርጋል? ሳይቀድምን መቅደም አለብን። ምክንያቱም የኛ ጠላቶች በጣም እየበዙ ነው ያሉት። ቆይ የተፈጠረ ነገር አለ እንዴ? ናቲ እባክሽ ጉጥ እንዳትተኩስ። እንዳትተኩስ። ልጅ ምንድን ነው የሚያወራው? ከወንድሜ መሞት ጀርባ እንደሌለበት ብቻ ተስፋ አድርጋለሁ። ምንድን ነው? ምኑ? ቆይ እንደዚህ ነው እንዲያደርኩ አንተ? አይነን ብታየው እኮ ቀሙ ያደረሰው ነው የሚመስለው። ቆይ የሆንከው ነገር አለ እንዴ ሮባ? ተኝተህ በጣም ብዙ የማይሆን ነገር ስትቀባጠር ነበር። ማለት ምን እያልኩኝ ነበር? ማለቴ ምን ተናገርኩ? ምን ታፈጣለህ እንዴ? ከነጋ በኋላ ሰው ቢተኛ እኮ የቀሸመጮች አይደል እንደሚሆነው። ደግሞ እያወቅህ እንደዚህ እንትን ትላለህ። ሰው የሌለበት ቤት እዛ ስገባ ሰው የለም፣ እዛ ስገባ ሰው የለም፣ እዚህ ሰው የለም። ይሄኔ እኮ ቤቴ በሆነ እኮ እሳቱ ሞቅ ብሎ ቡናው ቀርቦ ቡናው ቁርሱ እየተበላ ሰው ሁሉ እያሽካካ እየተጫወተኝ ነበር። እንዲህ እንደው መቃብር መሰለ ቤት መጥቼ ብቻዬን ቁጭ ብዬ ይሄው ቀን እጠብቃለሁ። አንቺ ማነሽ? ትብቃ፣ የበላሽው አይብቃ። ችማ እንደው ምን አለ አሁን ቤቱን እንኳን ሞቅ ሞቅ አርገሽ ቡና ብታፈይበት ምን አለ ዴ? እቺማ ጭራሽ እኮ አሰማም። እኔ ምን አይነት ጆሮም ማዳገም ሲነግሯት አቤት 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 መች ትሰማለችና ደንቆሮ መች ሰማችኝ? አሁን እኔ እኮ በቃ እየሰማችኝ አይደለም። ልጅ ምን ላድርጋት? አንቺ ሳሪ ኧረ አክስቴ ምንድን ነው በዚህ ሌሊት ደህና አይደለሽም? ተነሽና እህትሽን ቀስቅሻት። ማን ነው ደግሞ አብሮሽ የተኛ? ኧረ ተረጋጋ አክስቴ። ሀና ናት። ማን? ሀና። ምን ታረጋለች ከዚህ ደግሞ እሷ? በቃ ሰሞኑን አብረን ነው የምንተኛው። ለምን ሲባል? ሀዘናችንን ለመርሳት ነው። ሌላ ማን መጥቶ ያጽናናናል ራሳችን ካላጽናናን? ምን? እኔ ነው? ተነሱ፣ እንደው ተነሱ ሁላችሁ። ኧረ አክስቴ በሌሊት ምን አድርጉ ነው የምትይኝ? ትንሽ ላልጋው እንኳን አታስቡ? እንዲህ እየተጋደማችሁ አልጋውን መስበር ምን ይባላል? ለነገሩ እውነትሽን ነው። ይቺ የብረት አልጋም አይመክታትም። የምን ብረት? እኔ እኮ አማርኛ እኮ ነው እያወራው ያለ አይደለ እንዴ? ምንድነው? ያቺ ጥላቢስ የት እንደሄደች አላውቅም። ቤቱ እኮ ብቻዬን ሊበላኝ ነው። ማለት ቤቱ ይርባል እንዴ? አንቺ ምንድነው ተኝተሽ የምታጉረመርሚ? ለምን ትብቃ ምግብ አሰራም? ጥሩ ባክስትሽ ማላገጥ ነው አይደለ? ይሄን ነገር ብታይ ይሻልሻል። አይደለም ያው ቤቱ ሊበላኝ ነው ስትይ ተረቦ ከሆነ ብዬ ነው። ምን ውሻ ሊበላኝ ነበር ነው ያልሽው? በህልምሽ ነው? ቆይ
ሆናችሁ ነው የምትጨቃጨቁት በሌሊቱ? እንዴ ሰው መተኛት አይችልም እንዴ? እኩለ ሌሊት እኩለ ቀን ሆነ እኮ በቃ ነጋ እኮ። ተነሱ ብያለሁ። አሁን ተነሱ ወደዛ። እዚህ እንደው ምንም አይሰሙ። አይ እኔ ነግሬሻለሁ። ቆይ ሳትናገር የት ትሄዳለች? መቼም ካላበደች ከዚህ ቤት አትወጣም። ለዚያም ሳታሳውቀን። ኧረ እኔ እንቅልፌ ምንም አልጠገብኩም። በቃ ምንድነው እንቅልፍ የላችሁ? መጥዋት ተነስታችሁ መረበሽ ምንድነው እሱ? አባዬ ትብቃ ጠፍታለች። ከጧት ጀምሮ ብንፈልጋት የለችም። ምን? የት ሄዳ? ምን ማለት ነው ጠፍታለች ማለት? በቃ አሁን ጭቅጭቁን ተውትና እኔ ምን የመሰለ ቁርስ ሰራላችኋለሁ። አንቺ ምን አስቅሻል? እኔ እኮ የሚገርመኝ እንደ ሼፍ መጫወትሽ ነገር ከየት የምታውቂው ሙያ ነው ደግሞ ልስራ የምትይው? አንቺ ስራትሽን ያዥ እሺ። ደግሞ ምን አደረግኩ? እና ምንድነው በእኔ ሙድ የምትይዙ ታዲያ? በሉ እናንተ እንደ ፍጥርጥራችሁ፣ እኔ ጉዳይ አለኝ ልሂድ። እሺ ቁርስ አትበላ ልትሄድ ነው አባዬ? ግድ የለም ቁርሱ ይቅርብኝ፣ ይቸኩላለሁ። አሁን እንደዚህ ለብሰሽ ነው ቁርስ የምታዘጋጀው? አክስቴ ገና ለራሷ እኮ አልለቃችም። ፀጉሯን ሳትሸፍን አለባበሷ ረዲያ ባልበላው ቢቀር ምን አለ። ድሮም እዚህ ቤት እንደው በራብ ነው ነገር አለሙ። እቺ ሰላቢ አመጣጧም አላማረኝም ነበር። ማን ልኮብኝው? ለነገሩ እነዛ ጎረምሶች ቤት ገባ ወጣ ስትል መጠርጠር ነበረብኝ። ግድ የለም ነገሩ አንድ እሷ መጣች ቀረች ምን ታመጣለች? እንዴት አደረጋሽ? በጠዋት የት ሄደሽ ነው? እዚህ ሄድኩ አይባልም እንዴ? ደግሞ ስትሄጂ ገበያ ወጥቼ እኮ ነበረ። ጠዋት ስለሆነ እንዳልቀሰቀሳችሁ ብዬ እኮ ነው ዝም ያልኩት። ወይ ጣጣ። እሺ ግቢ አሁን። እሺ ያው ጠጤ የሰጠሁትን የቤት ስራ አልሰራም ብሎ ሞተ። አሁን ያንን ወመኔ ይዞልኝ የሚመጣ ማንን አገኛለሁ? ወይ እንዴት ዋላችሁ? አንቺ ደግሞ አለሽ እንዴ? አለው ትሄዳለሁ። ጠፋሽ አልተባለም እንዴ? የት እጠፋለሁ? ይኸውሉ ሰዓት በር ስደበድብ ምንድን ነው የማሰሙት? ደበደቡሽ? ደግ አረጉ። አንቺ በውድቅ ሌሊት ምን ያዞርሻል? ሌባ አይደለሽ? ሌሊቱ ሙሉ ምንድን ነው የምትዞሪው? ጥሩ አረጓ እንኳን መጡሽ። እኔ እንደዛ አላልኩም። በሩን ስደበድብ ነው ያልኩት። አሃ የሰዎችን በር ገንጥለሹ ገባሽ? ሰብረሹ ገባሽ? ደግ አረግሽ እናቴ። አንቺ እናት አለም ልብሽ ያበጠ ሰው እኮ ነሽ። ማን ይነካሻል አንቺ? ዳጊ ሲገባ ከዳጊ ጋር ብሬውን የገባሁት። አረ ከዳጊ ጋር ናችሁ? ጥሩ ነው። እሱ ጋር እየሄድሽ ማደር ጀመርሽ? ኧረ ጉድ እኮ ነው። አወይ እናት አለም ከልካይ የለሽ እንደ ልብሽ ሁኚ። ኧረ እኔ እንደሱ አላልኩም። አይ አልሽኮ ከዳጊ ጋር ድረን ስንገባ አልሽኮ። ጥሩ ነው። ኧረ እኔ ምን አገባኝ? ማንስ ጋር ብተኝ ምን አገባኝ እናቴ። ምን ሆናችሁ ነው እናንተ የምታለቅሱት እንዴ? እኛ እኮ አንቺ ሄድሽ መስሎን እኮ ነው። አንቺ ከሌለሽ ማን ይሰራልናል? እሺ በቃ አሁን ወደ ስራ ልሂድ። ቆይ ለምን ይሄን ማድረግ አስፈልገ? በቅርቡ ምን እንደማደርግ አሳያለሁ። ሰውየው አደገኛ መሆኑን ታውቃለህ? ቆይ ልጅቷን አደጋ ውስጥ መክተት ነበር? አታስብ፣ ሁሉንም ነገር በጥንቃቄ ነው የማደርገው። ይሄ ውሻ ከወንድሜ ገዳይ ጋር ደግሞ ምንድነው የሚሰራው?
ኧረ ተው ማዕት እንዳታመጡ ተው። እዛው እናንተ ተነፋረቁ ነው ቁጭ ብዬ እናንተ ጋር ተከዘው ነገር አንቺ ሊያ ደውላ ናቲ ሞት ነግራት ምን እንዳልችኝ ታውቂያለሽ? ቆይ ምንስ ብትል ናቲ አይመለስ አይነሳ። እንዴት እንዳስጠላችኝ። እንኳን ብሩክ ሄደና ሆነልኝ ነው አላለችም ማለት የናቲ ሞት ፌሽታዋ ነው እያልሽ ነው? ምን አቅላታለሁ? ዱርዬ ፍቅር እንዲህ ነው እንደሚያወራው? በሷ ሰውዬ ምክንያት መሰለኝ ናቲ የሞተው። አልገባኝም። ምን እያልሽ ነው? እና አንቺ እንዴት አወቅሽ? ዳጊና ሮባ ሲያወሩ ሰምቼ ነው። ጭራሽ የሰው በር ላይ እየሄድሽ ጆሮ መጥዋት ጀምርሽ? አንቺ ስራ ትሽያጅ እሺ። እኔ ዳጊ ብቻውን እንዳይሆን ብዬ ነበር የሄድኩት። እና ሊያን እናፋልጋትም? አንቺም ሊያም ገደል መግባት ትችላላችሁ እሺ። እቺ ገልጡ እንደወጣሽ ቀረች አይደል? ሃይባዬ የላት አባወራ የሚቆጣት አባወራ የለ እንደፈለገች። ማን ነው እናትዬ? ትብቃ አለሽ እንዴ? መቼ መጣሽ? እንደ ዘላን እኮ መፈንጫ አረግሽው አይደል ይሄን ቤት? አረ ቆየ እኮ ከመጣሁ በባሉ ምድር ከደጃፉ ልድረስ ብዬ እኮ ነው። ምን ትቼ ገና በጧቱ መጮጮ ጀመርን። ገብርኤል እጄ ነው ያልኩት። አረቀስ ጆሮ ልትነሪው ነው እንዴ አንቺ? ምን አለ አብረን ብንሄድ ኑሮ? ምን አለ አብረን ተሳልመን ብንመጣ? እኔ እኮ ከዚህ ከመጣው ቦላ ነው ይሄው ቆሌ ራቅ። ምን አለ አንድ ደና ሰው ይጥፋ እንደው። በቃ ከነገ ወዲያ ማርያም አይደለች አብረን እንሄዳለን። ነገ እንሄዳለን? የት ይዘሽ ልትሄጂ ነው? የት ነው የምንሄደው? ማርያም የቄስ ሚስት አወቅሽ ቢሏት መጽሐፉን አጠበችው አሉ። አንቺ እኔ መንገዱ ጠፍቶኝ ነው እንዴ አንቺን አስከትዬ የምሄደው? አንቺ ይዘሽ የምትሄጂው ነው ወይስ በእንጨት በምርኩዝ ሲሄዳየሽኝ ልትመሪ ነው? ወይ ጉድ! ያንቺስ ነገር ሲያከብሩሽ መከራ ሲተውሽ መከራ። የምን መከራ ነው እሱ? ወዲህ ነው። ወይ ጉዴ! ማን ሞተ ደግሞ? መቼም የዚህ ቤት ጉድ ገና አያልቅም እኮ። አረ ማንም አልሞተም ትዬ። ምንድነው እንደዚህ ማሟረት? ምንድነው የምታወሪው አንቺ? ዛሬ ደግሞ ምላስሽን ቀሙሽ እንዴ? ምን ለማለት ነው? አረ ተይ ትብቃ ተይ። እያክቶ መተምሽ እኮ በቃ ለራስሽ እያወራሽ እኮ ነው። ጮክ ብለሽ ብታወሪ ምን አለ? ምላስሽን ስላሉ ነው። ምላሳም አንቺ እንዲህ አብሬ ሳወራሽ እኮ እያሻረክሽ። አረ ቆይ ትዬ፣ የኔን ምላስ ማን የቀማኝ ለማለት እኮ ነው። አረ ቀስ በይ ተይ። ታምቡሬን ልትቀጂው ነው እንዴ ጮክ ብለሽ የምታወሪኝ? ፈንድቶ መሰለኝ ምን እንደናቆረው። አሁንስ ምን አይነት መከራ ውስጥ ነው የገባሁት? መከራ ውስጥ ገባው? ምን ለመሞከር ነው አንቺ እንዲህ ጣርብ ውስጥ የምትገቢው? ወይኔ ዛሬ ማበዴ ነው። በይ ዞር በይ፣ አያልቅብሽ። ሂጂና የምበላው ትንሽ ነገር አምጪልኝ። እኔ ወስፋቴ የተላወሰ እርቦኛል። በቃ ባዶ ቤት ባዶ ሰዓት እንዲሁ ምን እንደሚሻላት። አንቺ ሱቅ ልወጣ ነው እኔ። እና መሄድ ነው። ምን አለበት ሆነ አብረሽኝ ብትሄጂ? ለምራሽ ገዝተሽ አትመጪም? ቆይ ጀምረሽ ደግሞ ይሄን ትርክሽ። በሩ ላይ ትቆያለህ ወይስ? ያው ድጋሚ ስለማትተኝ እኮ እንዳልናፍቅሽ ብዬ ነው። ይረዛ ምን ይመስላል? ወዴት? መጀመሪያ ከሀዘናችን እናገግም እንጂ። በሰላም እንዴት? እንዴ የተጣራው? በዛ ላይ ደግሞ የተረበሸ ስሜት ነው የሚታይብህ። ዳጊም አለ እኮ አየር መቀበል ፈልጎ ነው ወደ ላይ ቀረው። እሺ ግን እሱ እንዴት ነው? ዳጊ ሰማይ እንዳጠራ አንዴ አረባ ከተረጋጋ ቆይ ላስረዳ። ምን አንተም አይነህ ነው ልትለኝ ነው? ቋሻንጉሊት ነው እንደሚመስላችሁ? ምንድነው ቀልድ ነው ያዛችሁት? አይደለም እንዳለ የብሩክ ሀሳብ እኮ ነው። ሲጀምረኝ ሰሙ ሰላም አይደለም። በእኔ ምክንያት ነው እናቴ ሞተው ምናምን ያልክ እየቀዠን ያለው። አረ ዳጊ ተው እባክህ። እኔ ከሱ ሞት ጋር ምንም የሚያገናኘኝ ነገር የለም። ሰማኛለህ ዳጊ እባክህ ነው። ይኸውልህ የሚቆጭን ነገር እያደረክ ነው። እባክህ ተረጋጋ። ምንድነው የሚቆጨኝ? እስኪ ንገረኝ፣ ምንድነው የሚቆጨኝ? ይኸውልህ እዚህ ምድር ላይ አንድ የሚያሳስበኝ ነገር ቢኖር ወንድሜ ነበር። እሱን ደግሞ እናንተ ነጠቃችሁኝ። አቦ ተረጋጋ በእናትህ። ላስረዳ እያልኩ አይደል እንዴ? ምንድን ያልከው አንተ ውሻ? ይኸውልህ ዳጊ እኔ የማውቀው ነገር የለም። ለምን አሰማኝም? ኧረ እባክህ ታዲያ ምንድነው እንደዛ እንቅልፍ የነሳ ነገር? ንገረኝ፣ ምንድነው እንቅልፍ የነሳ? ይኸውልህ ዳግም እኔ ምንም የማውቀው ነገር የለም።
የዛኔ የብሩክ ገዳይ ፎቶን እያሳየኝ ሲያስፈልግ ስለነበረ የዛኔ ናቲ ጋር ስደውልለት ናቲ ስልክ አላነሳም አለኝ። ከዛ ናቲ ያለበት ቦታ ሲሄድ ናቲና ብሩክ አንድ ላይ ቆመዋል። ስለዚህ አንተ ነህ ማለት ነው እየመራህ ወሰድከው? ይኸውልህ ዳጊ ለኔ ራሱ ዱብዳ ነው የሆነብኝ። ታውቃለህ አላወኩም እንደሚከተለኝ። የዛኔ ናቲ ባለበት ቦታ ብደርስ ኑሮ ናቲ አይሞትም ነበር። ጸጸቱ ብቻዬን ሊገለኝ ነው። ታውቃለህ ጸጸቱን አልቻልኩትም መቋቋም። ዳጊ እኔም እሱ ነው በቃ እንደዚህ እያደረገኝ ያለው። ሮባ ዞር በልልኝ። ከዚህ በኋላ አይንህን ማየት አልፈልግም። እባክህ ይቅር በለኝ ወንድሜ። ወንድሜ ከዚህ በኋላ አጠገቤ እንዳትደርስ። ወንድም አይደለሁም እሺ? አይንህን ማየት አልፈልግም። አጠገቤ ብትደርስ እገልሃለሁ። ሰማኝ? እገልሃለሁ። ሮቤል አንተ ሮቤል አንዴ አናገርሽኝ? ቆይ ምን ነክቶ ነው? ፊት ልክ አይደለም። ራሱ ወዴት ነው? የትም አንቺ ልጁ ምን ሆኖ ነው? የምን ልጅ ነው ደግሞ? ሮባን ነው። ምን አቀለታለሁ እባክሽ። እሱ እኮ በራሱ ዓለም የሚኖር ልጅ እኮ ነው። ምን አገባኝ ሲጀምር የራሱ ጉዳይ። ኦኬ ቆይ ለምን ሳታንኳኳ የገባሽው? በሩ ክፍት ነበር እኮ። እና ቢሆንስ? ምንድን ነው የምታካብጂው? ሌላ ሰው አይደለም። እባክሽ ምን ትመስላለች? ቆይ ዳግም ግን እንዴት አባዬን ባለፈው ሊያንቀው ቻለ? ምን እያልሽ ነው? መቼ ነው አባዬን ያነቀው? ለካስ አልነበርሽም እንዴ? እኛ እኮ ነበር በመከራ ያገላገልናቸው ብታይ። ይሄ ጥጋበኛ ጭራሽ አባዬን ምን ብሎ ነው እንደዚህ ያደረገው? አላቅም፣ ግን የሆነ ነገር ያለ ይመስለኛል። ምን ሊሆን ይችላል? አላቅም፣ ግን ካስታወሽ ባለፈው አባዬ እንደዛ ሆነ ምን ሰማሽ ምናምን እያለ ሲርበተበት ነበር። ሲመስለኝ የሆነ የደበቀን ነገር ያለ ይመስለኛል። አይመስልሽም? ኧረ አላቅም፣ ተይኝ እባክሽ። አሁን ከናት ያዘን ውጪ ምንም አይሰማኝም። አይገርምሽም? ውስጤ ሁሌ እንዳለ ነው የሚሰማኝ። የምታውቂው ሰው ሲሞት እንዲህ ነው የሚያደርገው። ቆይ ዛሬ ምን ላደርግ ነው? ቆይ ለምን ነው የምትጨነቁ እንደዚህ? እኔ ምንም እኮ አላደረኩም አይደል? ዛሬ በምንም ሁኔታ ከእጄ ልታመልጠኝ አትችልም። ከነ ግብረ አበሮች ነው የምጨርስ። ማን አንተ? ሮኒ? አይ ሮኒ አይደለም ዳግም ነኝ። ወይ እንዴት አለ? እንዴት ነው ተጽናና? መጽናናት ምን አግኝቼ እጽናናለሁ ብሎ ነው። ምን አልከኝ? ደህና ነኝ እትዬ፣ አሁን ምንም አይደለም። አይዞ እንግዲህ ምን ይደረጋል። እንግዲህ ወደዛ መሄድ እንግዲህ ሁሉም ሰው ነው መሄድ፣ የሚቀር የለ። ሮኒ ደግሞ ጥሩ ልጅ ነው። ይኸው በችግር በሐዘን አብሮህ የነበረ ጓደኛ ነው። አዎ በጣም እንጂ። ውይ ለኔማ መልካም ሰው ነው። እንዴት አይነት አጫዋች መሰለ! እንዴት አይነት ሰው አክባሪ መሰለ! አቡ የራሳችሁ ጉዳይ።
እኔ ምን አገባኝ እንዴ? ሮኒ ያገባ መቼ? የኔ ጌታ ሳይነግረኝ ወይ የሱን ቤትማ ሂጃ ያለው ሙት ሚስቱንም አይለታለሁ። ጫውስ ሐሙስ ዕለት የመቸው እንዴ? በሐሙስ ሰርግ አለ እንዴ አንተ? የመቸው ሐሙስ ነው ያገባው? ወይኔ ዳጊ ቆይ እርሶ ሴትዮ ምኖትን ነው የሚያሙት አንተ? ኧረ ትክሻ ለትክሻ ተለካካል አንተ። እኔ አመለ ወርቅ ነው የሚያመኝ። ምን ይላል ይሄ? እንደው ምን ስነ ስርዓት የሌለው ነው። ታዲያ ምንድን ያልተጻፈ እያነበቡ የሚያደናቁሩ? ምን አልክ አንተ? ደንቆሮ? እኔ ነኝ ደንቆሮ? እናት አልሆንም? ይኸውልህ የስድብ ዶፍ ነው ማወርድብህ። ምለክ እንዳይመስል። እሺ እንዴት ነችና ዲ ትልቅ ሰው ሲበላሽ ጥሩ ሰው ሲበላሽ አይን የለውም ነው ምናምን ነው የሚባለው። እኔ ሀዘንተኛ ነው ሀዘን ተበድሏል ብዬ ላጽናን ነው አይዞ ብለው ደንቆሮ እኔን አመለ። ቆይ ይኸውልህ ጌታቸው ይምጣ እዚህ ቤት ነቅዬ ባላስወጣን ያደለው። ደንቆሮ የሚባል እኮ መስማት ያቃተው ሰው ነው፣ የሚያዳግም ሰው ነው። የኔ ጆሮ ምን ላይ ነው አንተ ደንቆሮው ነው ያየው? ጥሩ እንዴት ነችና ጥሩ ነው፣ እንገናኛለን። ድንቁርናዬን አሳይሃለሁ። ወይኔ አመለ እምከበርበትን ቀይ እርግፍ አርጌ መጥቼ ህዜማንም መጫወቻ መቀለጃ ልሆን። ያም ተነስቶ ደንቆሮ ይለኛል፣ ያም ተነስቶ በሽተኛ ይለኛል። ወይኔ አመለ ምንድን ነው የሆንሽው? ቃሌ የማይሰማበት የማልከበርበት ቤት እየኖርኩ። አመለ አቤት። ማን ጠራሽ? ምን ሆነሽ ነው ያልኩሽ? ምንድን ያናደደሽ? የማን ቤት ነደደ? ምንድነው እሳት? የምን እሳት ነው የተቀጣጠለ? አንቺ ደግሞ የማይቀረፍ ችግር ነው ያለብሽ። ማን ያበሳጨሽ ነው ያልኩሽ? ይሄው አንተና እዛ መዛም ለቃቅመ ተከራይ ብለህ ይዘህ መጣህ። የኔ መጫወቻ በቃ እኔ መጫወቻ ሆንኩኝ። ባንተ ጀመረ በኔ ሊጨርስ ፈለገ። ቆይ ይሄ ልጅ ምንድነው ችግሩ? ምን አውቃለሁ እኔ ምን አውቃለሁ? ቆይ አንተ ማን ነህ? አንተ ውሻ ልጅ እገልሃለሁ። ምን ይላት ምን አማራት አሉ። ግን ራስህን አይተዋል? ቆይ አንተ ከኛ ምንድን ነው የምትፈልገው? አሁን ገና ጥሩ ጥያቄ ጠየቅ። ምን መሰለህ የምፈልገው ዳጊ